ከኤደን ጋር ምን እያደረክ ነበር? ትዕግስቴን አታስጨርሰኝ። ከኤደን ጋር ምን እያደረክ ነበር? ብድር ነበረብኝ፣ እሱን እየከፈልኳት ነው። የምን ብድር? ያው ቡና ምናምን እሷ ጋር ነው የምጠቀመው እና የሱን ብር እየሰጠዋት። እሺ ታዲያ ስደውልልህ ለምንድን ነው ያሻኝ? ለሱ በጣም ይቅርታ አጥፍቻለሁ። በጣም ጥሩ። ጥፋቱን አምኖ ይቅርታ የሚጠይቅ ሰው በጣም ያስደስተኛል። ስማ ደግሞ የሊዱ ሚሽን እንዲበላሽባት አልፈልግም። አድርግ የምትልን ነገር እንዳለ በጥንቃቄ ታደርግላታለህ ማለት ነው። ተግባባን? እሺ ግን ይሄ ነገር ምን? እሺ ምን አስበህ? አይ ዝም ብዬ ሳስበው ቺኳ ልብሽን እየሾፈረች ይመስለኛል። አረ መደፋፈር ትሰማለህ? እኔ ኮሎምቦስ ለቺክ የሚደነግጥ ልብ እንደሌለኝ ጠንቅቀህ ታውቃለህ። እሺ ተሳስቼ ነው። አይለመደኝም። ስማኝ፣ ካሁን በኋላ በማያገባ እየገባ ምትፈተፍክ ከሆነ ከዚህ ምድር እጭርሃለሁ። እሺ እሺ። አይለመደኝም። አሁን ሂድ። ቆስቁስ ሂድ፣ ከዚህ ሂድ። ምኑ ጅልጥ ነው ሲያየኝ እኔ ለቺክ የሚደነግጥ ልብ ያለኝ ይመስላል እንዴ? ህፃን አሁን ምን አለ አንስቶልኝ ሁሉን ነገር አስረድቼ ይቅርታ ብጠይቀው። ለዲና ልደውልላት እንዴ? ደሞ ሊዱ እንዳትደውይላት ብላኝ ነበር። ምን ይሻለኛል? አንቺ ግን ምንድነው ያለው? ትሩሽ በጠዋት ወይ እንደኛ ተማሪ አይደለሽ? ባክ ያቢኒ ነገር እኮ አሰሰበኝ። ያቢኒ ነገር አሰሰበሽ? ለይን ይሄን አቢኒ የምትይው ነገር ምንም እያማረኝ አይደለም። ገና ለገና ከወርዲ ጋር ተጣላ ብለሽ እጅሽ ልትስገዱ ማለት ነው። አንተ ምንድነው የምታፈለው? አቦዬ አይሞዶ ጭብሽን አስከርብሽ በእናትሽ። እና ታዲያ እኔ ምን አባቴ ላድርግ? ያለው ትሩሽ በጠዋት በቃ ዝም ብዬ ሊው ብዬ እኮ ነው። በጣም ይታይ ግን የቆረጠለት ይመስላል ወይ ማቁራት? እሱ ነው የሚቆርጥለት። አሁን ታይዋለሽ። ቆይ ትንሽ ተንፈስ ረጋ ምናምን ሲል ይመጣና ፋያ ለወርዲ ልደውልላት እንዴ ይለኛል። ታይዋለሽ። አቡ ፎንቃ ግን ይዲ ደሞ አይመስልም። ኧረ በእናትሽ በጣም የሚደብር ነገር ነው። ጅላጅላ አይደል እንዴ የሚያደርገው? ነፍዝ እኮ ነው የሚያደርግሽ። በእናትህ አርጎሻል እንዴ? ወራስ ስነ ስርዓት ይኸውልሽ፣ ምን ልታወሪ እንደሆነ ያልገባኝ እንዳይመስልሽ። እሺ አንተ ምንድነው በግድ ዲናን ስም ካልጠራሻል? ኧረ አንቺ በእናትሽ እንደዚህ አይነት ሙድ አይበላም። እጭ እየጠበኩሽ እኮ ነው። የትምህርት ቤት መግቢያ ሰዓት እኮ እየረፈደ ነው። ምንድነው የምትይኝ? እየጠበኩሽ እኮ ነው። ግን ምን? አሁን እኮ እና ቤኒ ሰፈር አካባቢ ነኝ። እዛ ደግሞ ምን ትሰሪያለሽ? በሌሊት ተነስቼ ቀድሜ ወደ ሰፈር ሄድኩኝ። እርፍ እኮ። ለምን? ትናንትና እኮ ከባድ ጥፋት አጠፋው። ደግሞ ምን አጠፋሽ? ፍቅረኛ አለኝ አልኩት። እንዴ ለምን? እንዳይጎዳብኝ ስለምፈልግ። ወይ ጣጣ! በቃ ቀላል እኮ ነው። ደውይለትና ፍቅረኛ የለኝም በይው እና ቶሎ ነይ በእናትሽ። ስልኬን እያነሳልኝ አይደለም። ልቡ በጣም ተሰብሯል። በቃ እኔ ደውልለታለሁ። አንቺ ነይ። አትልፊ፣ አያነሳም። ቆይ ፍቅረኛ አለኝ ማለት ያን ያህል ምን ነው ከባድ? ምክንያቱም ፍቅረኛዬን ወስጄ ስላስተዋወቅኩት። ምን? የቱን ፍቅረኛሽን? አልገባኝም። ፍቅረኛ አለኝ ስለው አላመነኝም። ከዛ
ለሊዱ ስነግራት የማውቀው ሰው አለ ብለ ከሱ ጋር ሄድኩኝ። ወይ ዮርዲ ምን አይነት ጅል ልጅ ነሽ? ቆይ እንዴት እንደዚህ ታደርጊያለሽ? እኔ እኮ እንዳይጎዳብኝ አስቤኝ ነው። ወይ ጣጣ በቃ አሁን ቶሎ ነይ። ባይሆን ከትምህርት ቤት መልስ የሆነ ነገር እንፈልጋለን። እሺ በቃ ጠብቄ እግሩ ስር ነው የምወድቀው። እሺ ቆይ ግን ሊዱ ምን ለማድረግ እየሞከረች ነው? የዋህ እርግብ ናት ብላ የተጫወተችባት ነው? ቆይ አሁንማ አልለቅሽም። ሄሎ ሊዲያ እፈልግሻለሁ። አራፍጡንት በእናታችሁ እንሂድ። ማሂ በቃ ተመለሽ። እስከዚህ ከሸኘሽን ይበቃል። ደግሞ ስላሰብሽልኝ ከልብ አመሰግናለሁ። እስቴል ያራድዬ ልጅ አቤኒ ሴት ብሄድ ሴት ይተካል። መተክ የሌለው የእናት ሞት ብቻ ነው። ከልብ አመሰግናለሁ ማሂ። አንዴ ይሄን ቀሽም ልተካው ነበር አቤኒ። ስማ አንተ ደግሞ ከዛች አቁስል ጋር ስትጋተት አቤኒን እንዳትረሳው። እንዴ ቆይ አንተ ግን ምን እሺ ነው ካለን ያሳብ የለም ምናምን አልክ? ልንገሬው ለአቢኔ ተበለቁ መቼም አታገኘው ነው። አባ አንተ ደግሞ በቃ በከባዱ ፋራቱና የተባልከውን አድርግ። አረ በእናትህ በቃ ተሳቀቅ። ምንድን ነው መፎንቀቅ? እንደውም ባንተ አልተጀመረ። ዲና እያለች እንዴት በእኔ ይጀመራል? አቦ በእናትህ የሷ ልጅ ስማት አንቺ ቢጭ ያምር ግን ይቸማል። እንደ ፒያኖ ነካክታ እኮ ነው የምታዘፍንሽ። ገደል ግቢ ሲሆንሽ ፋራ ቆይ አንቺ ያምሻል? ምንድነው መጀመሪያ ሰላምታ አይቀድም? ሰላምሽን ያሳጣሽና ሆሆ ምንድነው ዛሬ ነገር ብሎሻል? ሰው መሳይ ሰይጣን መሆንሽን አላወቅኩም ነበር። ታውቆሻል? በጣም ተሳደብሽ እኮ ነው። በንከባበር አይሻልም? ምን ክብራለሽና ነው የምትከበሪው? ክብረ ቢስ። ቆይ ምን አድርጌሽ ነው ጣጥ የምትይው? እኔንማ ቢሆን ኑሮ እስካሁን በህይወት አትኖሪም ነበረ። ቆያችን ምስኪን እርግም ምን አርጊ ብለሽ ነው የምታሰቃያት? ቆይ ስለማን ነው የምታወሪው? እንዳላወቃቱኝ የማወራው ስለ ዮርዲ ነው። ደሞ እሷ ምን አደረኳት? ደሞ አይንሽን በጨዋት በሽ ልሸመጥጪኝ ባልሆነ ምንድነው የምታወሪው? ወይ ነገሩን ግልጽ አድርገሽ ንገሪኝ። እባብ ነሽ። ቆይ ለምንድን ነው ለአቤኒ ፍቅረኛ እንዳላ ስትናገር ያላስቆምሻት? ብለሽ ፍቅረኛ አዘጋጅተሽ ትልኪያታለሽ? እሱን ራሷ ፈለገች፣ እኔ ደግሞ ረዳዋት። ቆይ ግን አንቺ የምር ያክስቷ ልጅ ነሽ? አዎ ያክስቷ ልጅ ነኝ። እንደውም አንቺ በእናቷ ሰማን አይመለከትሽም። እሺ ያገባኛል። የዋህ እርግብ ናት ብለሽ ስትጫወችባት እያየሁሽ ዝም አልልሽም። እሺ ታታልሽ ላደረግሻት ነገር ሁሉ ዋጋ ትከፍያለሽ። ናያስከፊኝ ሰሚኛለሽ? ከዚህ በኋላ የዋህ መሆኗን አውቀሽ ብትጫወችበት እመኝኝ ሲጥ አድርጌ ነው እሺ የምገልሽ። እኔ ዲና ማን እንደሆንኩ አላወቅሽኝም። ውሻ ወይኔ ማት ስትቸርግ እኔ እንደባለፈው ዛሬም ተነሱ ታይበል ድጌ ነው የማልገባው ክላስ። አንተ ግን ለምን ትምህርትን አልፋትም? አረ በእናትህ አቃጠለኝ እኮ። እቺ ደግሞ እዚህ ምንድን ነው የምትሰራው? አልሞትላት አልኩ መሰለኝ። ይኸው ደግማ ልጨርሰኝ መጣች። ምን አይነት ወይን አውጣንሽ በዛን ጊርኩስ ፋያ። ቆይ ግን የሰው ልጅ እንደዚህ እያፈቀረ ሊጣላ ይችላል? እስኪ ልቤን ተመልከት። እሷን ሲያት እንዴት እንደሚመጣ አካት ጃጃል ናሁን እናውራ። አቤኒ አንድ ጊዜ ላናግርህ። አረ በእናትህ ዝም ብዬ ረዘ አንቺ አይደብርሽም እንዴ? ቆይ የዚህ ልጅ ልብ እኮ ሸክላ ቢሆን ሰባብረሽ ነበር የምትጨርሺው። ፋያ እባክህ አንዴ ላስረዳው። ባክሽ ወደዛ ምንም የምታስረጁ ነገር የለም። አውሬነትሽን ከሆነ ለኔ ንገረኝ፣ እኔ እሰማሻለሁ። አቤኒ
በጣም ይቅርታ። እሺ እኔ ጥሩ ሰው አይደለሁም። በጣም ጎበዝ። እንደዚህ እውነቱን ከተናገርሽማ በጣም ቆንጆ ነው። አሁን በቃ ሂጂ ወደዛ በእናትሽ። እንዴ ፋያ ለምንድን ነው የምትቆጣኝ? በጣም ስለምጠላሽ ጓደኛዬን እያስከፋሽው ስለሆነ። እኔ ግን አልጠላም። ምን አይነት ወስኮ ነው በዛ ላይ ገርኩስ? እኔንስ ይበለኝ፣ ግን አቤኔ በጣም ነው የምወድሽ። ውሸታም ነሽ፣ ውሸታም። በጭራሽ አትወጂኝም። ከዚህ በኋላ እንዳትከተይኝ አስመሳይ። ለሰቀቀን ስትዳርገኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብህም ደስታ ማግኘት በሰው ስቃይ ጌታ መጣኸው ንገረኝ ያሌለህን ጸባይ ሰው መክሮ ይሆናል እንጂ ይሄንን አትሰራም ውዴ በፍጹም ማያምንም ያንተን አሁንም ምስኪኑ ልቤ እንዴ ቆይቹ ጋር ምን እሺ ነው? ቲዲና ናታ በጥፊ መታኝ። አረ ላሽ አንቺ አሁን እሷ አቅታሽ ነው አደረግ የሚላትም ባክኔ ድብድብ ፈራለሁ። በዛ ላይ ደግሞ አልችልም። በቃ ሻውን ፍቺ። ምን ነው የምፈታው? አረ ላሽ በቃ አታልቅሽ ለማለት ነው። ስለ ክብር የተማርኩት ካንተ ነው እና ክብር እንድታስመልስልኝ እፈልጋለሁ። እንዴት አድርጊ? ዲና አንቀጥቅጥልኝ። እኔ ሴት ልጅ አልማታ። እንዴ ጥሩምቤ ሴት አይደለች እንዴ? ይኸውልሽ ጥሩምቤ እኮ ከአራት ወንድ ጋር የመደባደብ ብቃቱም ወኔውም አላት። እና ዲናም እኮ ድብድብ አልፈራ ምናምን ትላለች። እሺ እሷን ተያት፣ ወሬ ብቻ ነች። ምላሳም ባት ተው በቃ። ክብሬ ምናምን ስትል የነበረው ለዚህ ነው እንዴ? እኔ እኮ የክብርን ትልቅነትን ካንተ ነበር የተማርኩት። ፒስ በቃ አያሳስብ። መላ ፈጥረን በቃ እናስቀይማታለን። እኔ ግን ሁሉም ነገር የተደበላለቀብኝ። ምንድን የተደበላለቀብህ? እስኪ ንገረኝ። እኔ እንጃ በቃ ተደበላለቀብኝ። ለምን እንደሆነ አላውቅም። በጣም አሳዘነች። ምንድን ነው የምታወራው? ተዋት። የሰው ሰውን አስተለኝ አልነበረም? ይኸው የሰው ሰው መሆኗን እያሳየችኝ ነው። ወይ ፍቅር፣ ቆይ እኔ ነኝ እብዱ ወይስ እሱ ነው? ያት እስኪ ውሃ እንደነከፉ ወጣ ኮኮሮም ታለች። ያ ተታሳዝን። እባክህ ተዋት፣ ስታስመስል ነው። ምን አይነት ጣጣ። ቆይ ግን ለምንድን ነው ጨክኝ እንዳልጨክን የምታረገኝ? እኔም እኮ ግራ ገባኝ። ምን ልመልስልህ? አየህ አይደል እኔን ኃጢአተኛ ለማድረግ እንዴት እንደምትሆን ነው ብለህ ነው? እና ካልሆነ ምንድን ነው? ፍቅር 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 ነው ያልከው? ሌላ ምን ሊሆን ይችላል? የማየውም የምሰማው ክብሬን ይነካኛል። ያም ሆኖ ግን እንደምንም ብችል ይቀለኛል።
ተለየቼሽ ከሚሰማኝ ስቃይ ይሻለኛል ክብሬን ብዬ በብስጭት ስራሽ ባይተመኝም ሄደሽብኝ ከምሰቃይ እችላለሁ ቢያመኝም ፈጣሪዬ አቅሜን ያውቃል አልችል አይሰጠኝም አጥቼሽ ከሚያመኝ ከሚነሳኝ ጤና የታባቱ ክብሬ እንዳልሽው ይሁን ካንቺ አይበልጥምና ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ፍቅሬ መሜ ካንቺ አይበልጥም ስሜ ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ክብሬ መሜ ካንቺ አይበልጥም ስሜ ችግር የለውም ከፈለግ ጩህብኝ አሁን በቃ ተነሽ ክላስ እንዳይረፍድብሽ ፋሲልን ጠራውና ፋሲል ይሸኝሻል አንተስ እኔ ትንሽ ራሴን ማረጋጋት አለብኝ ልክ ሳረጋጋ እመጣለሁ ክብሬን ይነካኝ ያም ሆኖ ግን እንደምንም ብችል ይቀለኛል ተለየቼሽ ከሚሰማኝ ስቃይ ይሻለኛል ክብሬን ብዬ በብስጭት ስራሽ ባይተመኝ ሄደሽብኝ ከምሰቃይ እችላለሁ ቢያመኝም ፈጣሪዬ አቅሜን ያውቃል አልችል አይሰጠኝም አጥቼሽ ከሚያመኝ ከሚነሳኝ ጤና የታባቱ ክብሬ እንዳልሽው ይሁን ካንቺ አይበልጥምና ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ፍቅሬ መሜ ካንቺ አይበልጥም ስሜ ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ክብሬ መሜ አሁንም አፎን ቃጭማድ እያስገባ ነው እና ለበለኝ ያንተን ስራ ጠቅልዬ ነው የምወስደው አንተ ነገ ብለህ በዛው የጠፋው ማትገኝ መስሎኝ የታል በሬ ሄዱሙች ብሩን ሳይሆን ግን ሆን ብለሽን የምትከታተኝ ነው ይመስል ቆይ አንተ ሰው አጥቼ ነው አንተ ስከታተል ሙሉ እንዴ ምን ያንሰኛል በጣም ብዙ ነገር ለምሳሌ ቦዘኔ ነህ በዛ ላይ ስራ ፈትነ እሺ እሱ ይሁን ቆንጆ ምናምን አይደለም ቁንጅና ይኸውልህ ቁንጅና ታጥቦ አይጠጣም እሺ በዛ ላይ ወንድ ልጅ ከዝንጀሮ መለስ ካለ በቂው ነው ዋናው ኪሱ ነው እሺ አንተን ሳይ ደግሞ 0 ከ10 እየተመራ ይመስለኛል ሄዱሙች አይመስልም ሞራል ይልኩ ተለማመድሽበት የትኛው ሞራልክ አሁን አታረሳሳኝ ብሬን አምጣ ከሰዓት አመጣለሁ አሁን ነው እንፈልገው ሄዱሙች ከሰዓት አመጣለሁ በቃ ይኸውልህ ሮቢ ከሰዓት ማታመጣ ከሆነ የምር እንጣላለን እሺ ሄዱ ዛሬ መጫምሩብሽ ይኸውልህ እንደዚህ አይነት ሙገሳ አልፈልግም እሺ ከሰዓት ብሬን ዘና እናትዬን የመጫምሩብሽ ይምሩ ነው እንዴ በጣም አምሮብኛል ፋያ ግን ቅድም ለምንድን ነው እንደዛ ጮገብኝ ይቅርታ ይርዲ በእናትሽ እኔስ ምን አባቴ ላድርግ አቢኒን እኮ ትላንት ስላላየሽው ያሌለ ነበር ልቡ የተሰበረው እኔ ግን መጥፎ ሰው ነኝ አይደል አረ ቆይ ለምን እንደዛ አልሽ ያቢኒ ልብ ሰበርኩት አይደል አረ ምን ታረጊ አንቺም እኮ እውነት አለሽ